በቁርአን እንደምናውቀው ሁሉም ነብያቶች ጠላቶች ነበራቸው። ሙሐመድ የመጨረሻው ነብይ ሰለላሁ ዐለይሂ ወሰለምም ጠላቶች ነበሯቸው አሏቸው። ስለዚህ እንደ ዶናልድ ትራምፕ አይነት ሰዎች እንዲያውም ቁርአን ትክክል የመሰከረ ለመሆኑ ያረጋግጣሉ። አላህ ሱብሓነሁ ወተዓላ በሱረቱል ፉርቃን ላይ እንደገለጸው ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠላቶች እንደነበሯቸው በግልጽ ተቀምጠዋል። ወደ እስላም ጥሪ በጀመሩ ጊዜ ችግርና ተቃውሞ ገጥሟቸው ነበር። ሱረቱል ፉርቃን ቻፕተር ነምበር 25 that there will be an enemy from Muhammad sallallahu alaihi wasallam። ለምሳሌ ሱረቱል ፉርቃን አንቀጽ 4 ማንሳት ይቻላል። እንዲህ ይላል፣ እነዚያ የካዱት ይህ ቁርአን ሙሐመድ የቀጠፈው በእርሱም ላይ ሌሎች ህዝቦች ያገዙት የሆነ ውሸት እንጂ ሌላ አይደለም አሉ። በእርግጥም በደልንና እብለትን ሰሩ ይላል አላህ ሱብሓነሁ ወተዓላ። ከነዚህ ሁሉ ነገሮች ጋር ግን ኢስላም ከመስፋፋት አይገታም። አላህ ሱብሓነሁ ወተዓላ በሱረቱል ኢምራን አንቀጽ 54 እንዲህ ይላል፣ አይሁዶችም አደሙ አላህም አድማቸው መለሰባቸው፣ አላህም ከአመፀኞች ሁሉ በላጭ ነው ይላል። የምታስታውስ ከሆነ ከመስከረም አንዱ የፔንታጎን ከ9/11 የአሜሪካም ክስተት በኋላ ሚዲያው ሁሉ በኢስላም ላይ ዘመቻ ከፍተው ነበር። ነገር ግን ብዙዎቹ ስለ ኢስላም እንዲያውቁ በር ከፈተ። ከክስተቱ 9 ወር በኋላ በአሜሪካ ብቻ 34,000 ህዝብ ኢስላምን ተቀብለዋል። ከክስተቱ 10 ወር በኋላ ደግሞ በአውሮፓ ከ20,000 ሰው በላይ ኢስላምን ተቀብለዋል። ስለዚህ ኢስላምን ባጠቃው ቁጥር የበለጠ ያድጋል፣ ይስፋፋል። እኔ እንደማምነው እንደዚህ አይነት ሰዎች ለኢስላም መስፋፋትና ማደግ ወደፊት ጠቃሚ ግብአት ሆነው ታገኘዋለህ። In Europe alone, in a span of 10 months after 9/11, more than 20,000 Europeans accepted Islam. So more they are trying to attack Islam, more Islam is spreading. I believe that such type of people, in the long run, it is benefit for Islam. People want to know what is this religion. And whenever people attack Islam, and you find that in the long run, it benefits Islam. All right. That's fantastic. Now, Dr. Zakir, do you agree if I say that now Muslims are caught up with efforts to restore the image due to Islamophobia campaign in the West? አሁን ሙስሊሞች በምዕራባውያን ዘንድ የሚታየው ኢስላሞፎቢያ የፈጠረው ችግር ተጽዕኖ ስር በመውደቃቸው እየሄዱበት ያለው መንገድ የኢስላምን መሰረታዊ መርሆች ከማስተዋወቅ ይልቅ ጊዜያዊና ስሜታዊ ምላሽ በመሆኑ የኢስላም መሰረታዊ አስተምህሮን ከማስተዋወቅ አዘናግቷቸዋል የሚል ወቀሳ አለ። አንተ በዚህ ሳቤ ተስማማለህ? Yes, I do agree with you. Many a time we Muslims being emotional, we fall into the trap. For example, we know what happened in the Danish cartoons. አዎ እስማማለሁ። ብዙ ጊዜ ሙስሊሞች ጥቃት ሲፈጸም ስሜታዊ ይሆናሉ። ለምሳሌ የዳኒሽ ካርቶን ላይ የሆነውን እናስታውሳለን። ብዙ እስላማዊ ተቋማት ሁሉም ማለት ይቻላል አማራጭ ነገሮችን በመተው ወደ ተቃውሞ ነበር ትኩረት ያደረጉት፣ ጥቂቶች ሲቀሩም ቀሪዎቹ ያተኮሩት በጊዜው ለተፈጠረው ክስተት አጸፋዊ ተቃውሞ ላይ ነበር። ይህ ደግሞ ትክክል አይደለም፣ ለኡማው ኪሳራ ነው። እንዲህ አይነት ነገሮች ሲፈጠሩ በሰለጠነ መልኩና ከዚህም ከፍ ባለ መንገድ ውጤት ማስመዝገብ በተቻለ ነበር። ይህን አይነት መንገድ የተከተሉ ከ105% ቢሆኑ ነው። እዚህ ላይ ጥንቃቄ ሊወሰድ ይገባል። እኔ አንድ እይታ አለኝ። ለምሳሌ ጎግል ላይ ሄደህ የኔን ስም ብትጽፍ 50 ሚሊዮን የተጻፉ ነገሮችን ልታገኝ ትችላለህ። ነገር ግን ከነዚህ ውስጥ ሁሉም በጎ ነገር ነው ብሎ መውሰድ አይቻልም። እኔን የሚነቅፈው ብዙ ነው። አንድ ሰው ወይም 10% ሊሆን ይችላል ንጽጽሩ። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ 5፣ 10 እና 100 ተከታዮች ሲያፈሩ ጠላት አልነበራቸውም። ነገር ግን ተከታዮቻቸው እየበዙ ሲመጡ ጠላታቸውም እየበዛ መጣ። ዛሬ ግን በዓለማችን እጅግ ብዙ ተከታይ ያላቸው ተጽዕኖ ፈጣሪ ሰው ለመሆን ችለዋል። ከ1.8 እስከ 2 ቢሊየን ሙስሊም የሚከተላቸው ሲሆን በተቃራኒው ከዚህ ቁጥር በላይ ተቃዋሚ ያላቸው ማለት ነው። If you see the seerah of the Prophet Muhammad sallallahu alaihi wasallam, when he started preaching Islam, initially he had 5 followers, no enemies. It became 50, 100, no enemies. When it started increasing, then the enemies started appearing. Today, the most popular human being in the world is Muhammad sallallahu alaihi wasallam. Even according to Michael H. Hart, even according to non-Muslims, the most influential human being in the world is Muhammad sallallahu alaihi wasallam. Today, if we know that there are about 1.8 billion Muslims, and maybe another 100 more million, maybe non-Muslims who may be like Muhammad sallallahu alaihi wasallam, you can say 2 billion Muslims.
who may be like Muhammad sallallahu alaihi wasallam. But those who are against Muhammad sallallahu alaihi wasallam will be more than 2 billion. Yeah. So because of the popularity, then the percentage of enemies keep on increasing. Yeah. Here's a question I read in our Facebook followers. They ask, how do you manage your emotion and your wisdom and your spiritual when there is some people hate you, say something bad about you? ሌላው ጥያቄ ከፌስቡክ የደረሰኝ ነው። ከፌስቡክ ተከታዮች ካገኘው ጥያቄ ላንሳለህ። ለምሳሌ አንተ ሰዎች ሲተቹ እና ሲወቅሱ ወይም ስላንተ መጥፎ ሲያወሩ ምን አይነት ስሜት አለ? اللهم صل وسلم على نبينا أركم فردوس الأعلى. اللهم صل وسلم على نبينا أركم فردوس الأعلى. አልፈላህ ኢሻራ ሬስቶራንት በደቡብ አፍሪካ ሜይፌር በደቡብ አፍሪካ ጆሃንስበርግ ለምትገኙ ኢትዮጵያውያን በሙሉ የሀገራችንን ምግብ አዘጋጅቶ ይጠብቆታል። በበዓል ቀን ሆነ ባዘቦት ቀን ሁሌ ሙሉ ሁሌ ዝግጁ ነው። ቁርስ ቢሉ ምሳ፣ ካሻዎት ምራት፣ በአይነትና በጥራት በኢሻራ አልፈላህ ሬስቶራንት። ደግሞ ድረስ ሲል የምሳ ሰዓቱ ኢሻራ ጋር ያለው የምግብ አይነቱ ከአይነቱ ብዛቱ ባናቱ ጣል ብሎበት ዱለቱ ጣል ብሎበት ክትፎ የሚመሰክሩለት ደንበኞቻችን ክትፎ ነው መለያቸው። የበግ ክትፎ በኮድ ስሙ S7 እንዲሁም የፍየል ክትፎ በኮድ ስሙ +7 ብለው ቢያዙን ይዘን ከተፍ ነው። የፍየል ጥብሳችን ተወዳጅ ምግባችን፣ የበሬ ጥብስ ቢሉ የበግ ጥብስ፣ ጎረድ ጎረድ ሁሉም አለ። ማህበራዊ ጎመን በስጋ ቅቅል፣ አይቤ ዝማሞጃት፣ ሌሎችም ኢሻራ አልፈላህ ሬስቶራንት ምን ጠፍቶ ጣፋጭ ባህላዊ ምግቦቻችን እንኳንስ ለሀገራችን ለውጭ ዜጎችም አማላይ ናቸው። ያማረ የሚጣፍጥ እርጎም አለን። ለስላሳ መጠጦች ውሃም በአይነት ሞልቷል። ከበሉ ከጠጡ በኋላ ለማለት ቢፈልጉ ሻይ ቡና የማሽኑም አለ ካሻው የጀበና። በምግቦቻችን ጣዕም ይረካሉ፣ በመስተንግዷችን ይደሰታሉ። አድራሻ ደቡብ አፍሪካ ጆሃንስበርግ ሜይፌር። በመስተንግዶ ቢሉ በምግብ ጥራት አልፈላህ ኢሻራ ሬስቶራንት። اللهم صل وسلم على نبينا أركم فردوس الأعلى. اللهم صل وسلم على نبينا أركم فردوس الأعلى. ሌላው ጥያቄ ከፌስቡክ የደረሰኝ ነው። ከፌስቡክ ተከታዮች ካገኘው ጥያቄ ላንሳለህ። ለምሳሌ አንተ ሰዎች ሲተቹ እና ሲወቅሱ ወይም ስላንተ መጥፎ ሲያወሩ ምን አይነት ስሜት አለ? እንዴትስ ታስተናግደዋለህ? Some people hate you, say something bad about you. How do you manage it? See, one thing, a da'i should always be calm. He cannot get emotionally carried away. Yeah. If somebody criticizes me or abuses me, if I retaliate emotionally, then ስሜታዊ መሆን የለብኝም። ማንም ሊተቸኝ ይችላል። ስሜታዊ ሁኜ አጸፋዊ አተካራ ልፈጥር አልችልም። አላህ በቁርአኑ እንደዚህ ይላል። በሱረቱ ናህል አንቀጽ 125 እንዲህ ይለናል፣ ወደ ጌታ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጌታ እርሱ ከመንገዱ የተሳሳተውን ሰው አዋቂ ነው፣ እርሱም ቅን የሆኑትን ሰዎች አዋቂ ነው ይላል። በሱረቱ ሰጅዳ አንቀጽ 34 ደግሞ እንዲህ ይላል፣ መልካሚቱና ክፉይቱ ጠባይ አይስተካከሉም፣ በዚያች እርሷ መልካም በሆነችው ጠባይ መጥፎይቱን ገፍትር። ያን ጊዜ ያ ባንተና በእርሱ መካከል ጠብ ያለው ሰው እርሱ ልክ እንደ አዛኝ ዘመድ ይሆናል ይላል። ማንም ቢተቸኝ መጀመሪያ በኖርማል አየዋለሁ። ነገር ግን ዛሬ ከ3 ሚሊዮን በላይ መልእክቶች ላይ መልስ ልሰጥ አልችልም። በእርግጥ ሌሎች የሚመለከታቸው በጉዳዩ ላይ መልስ ሊሰጡበት ይችላሉ። ሆኖም ለባልደረቦችና ለተከታዮቼ የምለው እኔ ሰው ነኝ፣ ልሳሳት እችላለሁ። ስለዚህ
ትችት የቀረበበትን ቦታ ደጋግማችሁ እዩት ነው የምለው። ስተሰርችና ጠቃሚ ርማት ከሆነ እታርማለሁ። ሆኖም ከ95% በላይ የሚገመቱ ክሶች ተገቢነት የሌላቸው ናቸው። ነገር ግን ገንቢ ትችት ሆኖ ካገኘሁት እጠቀምበታለሁ። ምክንያቱም ወደ አንተ የሚወረወር ድንጋይ ቤት ልትሰራበትና ከሌላ ድንጋይ ልትከላከልበት ትችላለህና። There's like one more question from our follower. They want me to ask you about Malaysia. They say that Malaysia has worked hard to promote that Islam is the religion that promote peace and moderation. ሌላው ጥያቄ ማሌዥያ ኢስላም የሰላም እና የስልጣኔ መገለጫ የሆነ ሃይማኖት እንደሆነ ለማሳየት ከፍተኛ ጥረት እያደረገችና እየሰራች ነው። ይህንን እንዴት ትገመግመዋለህ? I always looked up to Malaysia. ማሌዥያ ጉዳዩ የሚመለከታት የሙስሊም ሀገር እንደመሆኗ መጠን እኔ በተለይ ከሌሎች ከፊል እስላማዊ ሀገሮች ምናልባትም ከ50 እስከ 60% ሙስሊም የሚሆኑ ሀገሮች አንጻር ሳየው ማሌዥያ በተሻለ ሁኔታም ጥረት ከሚያደርጉት ሀገሮች አንዷ ናት። በእርግጥ ሌሎቹ የማሌዥያን ያክል ጥረት አላደረጉም ማለት እችላለሁ። ለእስላማዊ ባህላችን ለእምነታችን ክብር እንሰጣለን። ማሌዥያ ደግሞ በዚህ ትገለጻለች። And that's what I find in Malaysia. Alhamdulillah. They're proud to be. And at the same time in Malaysia, there is a claim that comparative religion is not suitable in Malaysia. It's not relevant, irrelevant, because Malaysia is a multi. ሌላው የንጽጽር ትምህርት ማሌዥያ ላይ ተስማሚ አይደለም። ምክንያቱም ማሌዥያ ብዙ እምነት ያሉባት ሀገር ናት። ውድ ወንድሞችና እህቶች፣ ዶክተር ዛኪር ናይክ በራሱ ላይ በርካታ ትችቶች የሚሰነዘርበት ማሌዥያ መጥቶ መልስ እየሰጠ ነው። ለምሳሌ አንዱ ትችት ብዙ ማሌዥያውያን ላይ በአስተምህሮቱ እንዲረበሹ አድርገሃል። ማሌዥያ ብዙ እምነቶች ያሉባት ሀገር እንደመሆኗ መጠን ይህ አንተ የያዝከው የንጽጽር አስተምህሮ ስስ ጉዳይ ከመሆኑ ጋር ተያይዞ ሐሳብን አካፍለን ዶክተር ዛኪር ናይክ። This is a multiracial country and comparative religion. The approach that you use is very sensitive. It's not suitable for Malaysia. Dr. Zakir Naik. As far as I disturbing the harmony of Malaysia, alhamdulillah, I have given more than 2,000 lectures in different parts of the world, in many countries. There has not been a single untoward incident, not a single incident which has disturbed the communal harmony in any of my talks. እኔ እስከማውቀው ድረስ ከ2000 በላይ ትምህርቶችን በተለያዩ የዓለም ክፍሎች ሰጥቻለሁ። በህንድ 100,000 1 ሚሊዮን ህዝብ በተሰበሰበበት ትምህርት ሰጥቻለሁ። አንደኛውም ፕሮግራም ማንንም ሊረብሽ አይችልም። በወቅቱም በፕሮግራሙ ላይ አንድም ረብሻ ተነስቶ አያውቅም። ምናልባት ሰዎች በትምህርቱ ላይ ስማሙ ይችላሉ፣ ነገር ግን በወቅቱ ምንም አይነት ረብሻና ብጥብጥ ተነስቶ አያውቅም። እንዲያውም ሙስሊም ያልሆኑ ወገኖች እንደሚመሰክሩት ከፕሮግራሙ በኋላ ግልጽ የጥያቄና መልስ ፕሮግራም ይደረጋል። ምክንያቱም ይህ መኖር አለበት ብያምናለሁ። ምክንያቱም በትምህርቱ ያልገባው ወይም የማይስማማው ሊኖር ይችላልና። ችግሩ የሚፈጠረው ከፕሮግራሙ በኋላ በሚዲያዎች ተጽዕኖ ነው። ባነሳው የንጽጽር ትምህርት ጉዳይ ደግሞ በተለይ ሙስሊም በዝ በሆኑ ሀገሮች ይህ ጉዳይ ያስፈልጋል። በመሰረቱ ይህ አይነት አስተምህሮ ሁለት አይነት ነው ልንል እንችላለን። አንደኛው በሌሎች እምነቶች ላይ ጥቃት ማድረስ አይነት ሲሆን፣ ሁለተኛው ደግሞ በአብዛኛው ተመሳሳይነትና ልዩነት ላይ የሚያተኩር ነው። እኔ የሰጠኋቸው ትምህርቶች አይታቸው ከሆነ በሌሎች ላይ ምንም አይነት ዘለፋና ጥቃት አላደረሱም። ከዚያ ይልቅ በተመሳሳይነትና ልዩነት ላይ ያተኮሩ ናቸው። የሁሉም እምነት ተከታዮች ስለ እምነቶቻቸው ግንዛቤ እንዲኖራቸው ማስቻል ነው። እንዲያውም ብዙ ትምህርቶች ምናልባት አንዳንድ የመድረክ ክርክሮች ካልሆኑ በስተቀር ስለ ተመሳሳይነት የሚያወሩ ናቸው። ብዙ ጊዜ የየእምነቱ ተከታዮች ስለ እምነቶቻቸው የማያውቁ ሆነው ታገኛለህ። በዋናነት ስለ ንጽጽር ለማወቅ የእምነቶችን ዋና መጽሐፍትን ከስረ መሰረታቸው ማወቅና ማጥናት ያስፈልጋል። ስለዚህ እኔ ለእምነት ሰዎች የምናገረው ነገር ቢኖር መጽሐፎቻቸው 100% የጌታ ቃል ናቸው ብለው የሚያምኑ ከሆነ እስኪ ምን እንደሚሉ በውል እንረዳ። እስኪ የጋራ የሆነው ላይ እንስማማ። የጥንት መጽሐፎች በጌታ አንድነት ይስማማሉ። ልዩነቱን ከነገው ፕሮግራም ላይ ታገኘዋለህ። ለዛሬው ግን ቢያንስ በሚያመሳስሉን ላይ እንስማማ። እኔ የሃይማኖት ንጽጽር ትምህርቶችን ያጠናው እንደመሆነ መጠን የጥንት መጽሐፎች
ኦልድ ስክሪፕትስ ጌታ ምስል እንደሌለው ይናገራሉ። በክርስትናም በሂንዱም በእስልምናም ይኸው ነው። መረጃ አቀርብልሃለሁ። All the scriptures say that God is one. All the scriptures say that God has got no image. God has got no photograph, no painting, no sculpture, no idol, no statue. Same in Hinduism, same in Christianity, same in Islam. And I give references. I just don't say off the cuff. If you read the Hindu scriptures, it is clearly mentioned in the Chandogya Upanishad. It's mentioned chapter number 6, section number 2, verse number 1, Ekam Vidityam. God is only one without a second. It's mentioned in the Svetasvatara Upanishad, chapter number 4, verse number 19, Na tasya pratima asti. It's a Sanskrit quotation which means of that God there is no pratima. Pratima in Sanskrit means an image, a photograph, a picture, a painting, a statue, an idol, a sculpture. So Svetasvatara Upanishad chapter number 4 verse number 19 says, Na tasya pratima asti, of that God there is no image, there is no photograph, there is no painting, there is no picture, there is no statue, there is no idol. So why do you make an image of God? ለምሳሌ የሂንዱ የእምነት መጽሐፍ ብታነብ በምዕራፍ 6 ፊክሽን ቁጥር 2 አንቀጽ 1 ላይ ጌታ ሌላ ሁለተኛ የሌለው አንድ እንደሆነ ታገኛለህ። በሌላው ምዕራፍ 4 አንቀጽ 9 ላይ ጌታ ምስል እንደሌለው ይገልጻል። ታዲያ ምስሉ ከየት መጣ? መጽሐፉ የሚለው ግን ይህንን ነው። ይህንን እውነታ ባይብልም ላይ ታገኘዋለህ። ጌታ ምስል እንደሌለው ይገልጻል መጽሐፍ ቅዱስ። የምልህ ነገር ቢኖር በዚህ ረገድ በንጽጽር ጥናት ርቀህ ሄደህ ካጠና እነዚህ የጥንት መጽሐፍት የመጨረሻው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሆኑ ያስረዳሉ። ለምሳሌ የሂንዱ የጥንት መጽሐፍ ብታነብ የመጨረሻው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስሞቹ ከ100 ጊዜ በላይ ተጠቅሰዋል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ስም ተገልጿል። ጎሳቸውና ከተማቸው መካ እንዲሁም ተራራው ሒራም ጭምር ተጽፏል። ስለ ሂጅራም ተገልጿል። ይህንኑ እውነታ በመጽሐፍ ቅዱስም ላይ ታገኘዋለህ። በብሉይ ኪዳንም ይሁን አዲስ ኪዳን ስለ መጨረሻው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በግልጽና በብዛት ተገልጿል። በቁርአንም በሱረቱ አሕዛብ አንቀጽ 40 ላይ እንዲህ ይላል፣ ሙሐመድ ከወንዶቻችሁ ያንድንም ሰው አባት አይደለም፣ ግና የአላህ መልእክተኛና የነቢያት መደምደሚያ ነው። አላህም በነገሩ ሁሉ አዋቂ ነው። ስለዚህ የሂንዱ መጽሐፍ፣ የክርስቲያኖች መጽሐፍ ቅዱስና ቁርአን ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ መሆናቸውን እየመሰከሩ ታዲያ የዚህን የመጨረሻውን ነቢይ አስተምህሮ ለምን አንቀበልም? ሂንዱ መጽሐፍ ቅዱስና ቁርአን ሴቶች መሸፈን እንዳለባቸው ይደነግጋሉ። ታዲያ በእነዚህ የጋራ ነገሮች ብንስማማ ምንድነው ችግሩ? ያለመታደል ሆኖ 99% የሂንዱ እምነት ተከታዮች ይህንን አይገነዘቡም። የክርስቲያኖችም እንዲሁ ነው። ስለዚህ የማታውቅ ከሆነ ሄደህ ጎግል አድርግ ወይም ጠይቀህ እወቅ። ዛሬ የኢንተርኔት ዘመን ነው። በዚህ ምክንያት ዛሬ ሙስሊም ያልሆኑ ወገኖች በሰጧቸው ትምህርቶች አድናቆትን ችለውኛል። ከአድላይነት የጸዳ እይታ እንዳላቸው ለመረዳት ችያለሁ። አዋቂ ሂንዱ ከሆንክ በአንድ ጌታ ልታምን ይገባል። በሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ልታምን ይገባል። ጣዖትን ማምለክ የለብህም። ጥሩ ክርስቲያን ከሆንክ በኢየሱስ አስተምህሮ ልታምን ይገባል። በሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት ልታምን ይገባል። ይህ እንግዲህ የጥንት መጽሐፍቱ የሚያረጋግጡት ሐቅ ነው። እነዚህን መጽሐፎች የሚቀበሉ ሰዎች ደግሞ ትክክለኛውን እምነት ለመከተል የቀረቡ ሰዎች ናቸው ልንል እንችላለን። አላህ ደግሞ በሱረቱል ኢምራን አንቀጽ 19 እንዲህ ይላል፣ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። እነዚያም መጽሐፉን የተሰጡ ሰዎች በመካከላቸው ላለው ምቀኝነት ዕውቀቱ ከመጣላቸው በኋላ እንጂ አልተለያዩም። በአላህ አንቀጾች የሚክድ አላህ ምርመራው ፈጣን ነው። ኢስላም ማለት ለጌታህ እጅ መስጠት ነው። በሌሎች መጽሐፍትም ውስጥ መሰል ነገር አለ። ስለዚህ አብዛኛው ሰው ሊቀራረብ ይችላል ማለት ነው። በእርግጥ ትችትና ተቃውሞ ሊኖር ይችላል። ይህ አስተምህሮ ደግሞ ብዙ እምነት ላለባት ማሌዥያ ያስፈልጋል። ምክንያቱም መቀራረብን ይፈጥራልና። በእርግጥ የሂንዱ ተቋማት አሉ በዶክተር ዛኪር ናይክ ላይ በሶሻል ሚዲያ ዘመቻ የከፈቱ። ይህ ተቀባይነት የለውም። የማንኛውም ሚዛናዊ ሀገር ፖሊስ እነዚህን ሰዎች ሃይ ሊላቸው ይገባል። ምክንያቱም በህዝቦች መካከል ሊመጣ የነበረው መቀራረብ ላይ ችግር እየፈጠሩ ነው። ፖሊስ የራሱ ቁጥጥርና ጥረት ማድረግ አለበት። በሌላ መንገድ ደግሞ በዶክተር ዛኪር ናይክ ላይ
ቅሬታና ክስ በ2012 ላይ አቅርበው ነበር። ለምሳሌ በሂንዱ መጽሐፍ ላይ ጌታ ቤተሰብ የለውም አለቃም የለውም ይላል። ቁርአንም በሱረቱል ኢኽላስ ላይ ይህን ነው የሚለው። ታዲያ ለምንድነው የዶክተር ዛኪር አስተምህሮ ይቁምልን አለፍ ሲልም ቁርአን አይነበብ እምነታችን ላይ ችግር ይፈጥራል ብለው የሚከሱት? ኢስላም ደግሞ የሀገሪቱ ሃይማኖት ነው። አይሁዶችም አደሙ፣ አላህም አድማቸውን መለሰባቸው። አላህ ካድመኞች ሁሉ በላጭ ነው ይላል በቁርአን። በአጋጣሚ የክሳቸው ሁለት በጎ ነገሮችን ፈጥሯል። አንደኛ ነገሩ በግልጽ እንዲታወቅ፣ ሁለተኛ ደግሞ ሙስሊሞች ወደ አንድነት እንዲመጡ አድርጓል። ሙስሊሞች ደግሞ ማሌዥያን ጨምሮ በዓለም ላይ ብዙ ናቸው።